በቃ እንትን አይሉም ኬርለስ ነው እንደዚህ ነገሮች ላይ ኔጌቲቭ ነገሮች ላይ ኬር አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላይ እንደው እምነትም የለኝም ከዚህ በኋላ ቤታ ደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ እሷ ወሬውን አውሪ ከዛ ስልክ ዘግታ ደግሞ ወደኛ ሙኒት 100 ሺህ ብር ሰጣለሁ አለችው የትኛው ጉድጓድ ነው የምትገቢው ሰላም እንዴት ቆያችሁልኝ የተወደዳችሁ ቻናሌ ተከታታዮች አዶናይ ጋር ምንድነው የተፈጠረው የሚለውን ነገር ይዤላችሁ መጥቻለሁ ስለ ጉዳዩ እንደዚህ አድርገውበት ነው እያለች ጃን እየተናገረች ትገኛለች ራሱም እሱም አዶናይም እየተናገረ ነው በሌላ ጉዳይ ደግሞ ባምቢ በዚህ ሰዓት በጣም አሳሳቢ የሆነ ቪዲዮ ለቃለች ማለት ነው አሁን ላይ ይሄ ነገር በስሜታዊነት ተነሳስታ ወዳልሆነ መስመር ወዳልሆነ ዳይሬክሽን የሚወስድ ነገር ነውና ጉዳዩ ቢበቃና ቢረግብ የተሻለ ነው የሚሆነው ብዬ ነው የማስበው ምንድነው ቪዲዮ የሚለውን አብረን እናያለን በሌላ ጉዳይ የዱባዮቹ ነገር እጅግ የተካረረ ደረጃ ላይ ደርሰዋል ያልወጣ ያልተዘረገፈው ጉድ የተደበቀው ነገር ሁሉ ወጥቶ ተዘረጋግፏል ምንድነው የሚለውን ነገር እሱን ይዤላችሁ ቀርብ ያለው እንደተለመደው ሐሳብ አስተያየቶቻችን እንሰጣጥበታለን ማለት ነው ሞዳችሁ ቤተሰቦች ሰብስክራይብ ያደረጋችሁ ላይክ ሼር አድርጋችሁ ጀምሩ ወደ ቪዲዮቹ እንመለሳለን Hi guys, I think ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል ማስተላለፍ የመጣሁት ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም እነሱ 30 60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂነሽ ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ ዝም ብላችሁ ነው የተነሳችሁብኝ ስለዚህ ሃይማኖተኞች እንደናንተ የሚሆን ፔጅ አይደለም እዚህ ፔጅ ላይ አይዘመር ምን አይልም ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል ዩቲዩብ ልከፍት እያሰብኩኝ ነው ምክንያቱም በቃ ደከመኝ ጋይስ አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁትና እነዚህ ደግሞ ይከብዱኛል እኔ አልቻልኩም እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት ይራሱ ስለዚህ አትምጡብኝ እሺ እኔ ጋር መጣችሁ ምንም መካፈላችሁ ነገር የለም በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ እኔ አልፈልግም አልሰራም ጣልቼው ነው የወጣሁት መጨፈሩ መርጫለሁ ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ አምላኬንም እዛ ነው ያገኘሁት ስለዚህ ተመችቶኛል አታስቡልኝ ለኔ ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ ማለት ነው እናንተ ለምን 10,000 ቪው አይኖርም ምን አለባቸው እሰይ በቃ እንዴ መጀመሪያም ሲመጣ እኮ የለውም ከዛ በኋላ እያደገ መጣ በስራው ሰው አክሰፕት አደረገው አሁንም ደግሞ ይቀንስ ደግሞ ያድጋል ስፋይን ኢትስ ኦኬ እንደዚህ እኮ ነው ማንንም ሰው ደግሞ በነበረበት አይቀጥልም የሆነ ታይም ላይ ይቀንሳል የሆነ ታይም ላይ ደግሞ ቀና ይላል አሴት በቃ ኢትስ ኖርማል እናንተ ካበዳችሁት ላይክ እንደዚህ አሳለቻን እንደዚህ እስከወራል በቃ ላይክ አሳልፉት ቪዲዮ በቃ ላይክ አትዩት ይሄም እኮ አንድ እንትን ነው አለማየት ጀስት አሳልፉት ስልኩ እሱ አካውንቱ እሱ ይሄ ማለት ከምን የመጣ ነው ከጥላቻ የመጣ ነው አትፖስት አይነት ነገር ነው አካውንቱ እሱ ነው ቲክቶክ እሱ ነው መተው ፖስት ማድረግ የሚችለው ራሱ ነው ገባችሁ በቃ ፈሱስ ልጅ ተውት በቃ ውድድር አይፈልግ በራሱ ዓለም ያለ ሰው ነው በራሱ ዓለም ፈታ ያለ ተንኮለቅ እግዚአብሔር ተንኮለቅ ባይዘይ እንደዚህ አሁን ይሄን እኔ ነኝ የማውቀው አሁን ይሄን ላይክ የሆነ ግሩፕ ተከፍቶ እንደዚህ እንደሚጻፍ የማውቀው እኔ ነኝ ስለማይ እሱ ቅዱስ ገብርኤል አያውቅም ይሄን እኔ ነኝ የማውቀው ይሄን እኔ ድሊት ማድረግ ይችላል ኮሜንት አየር ላይ አይደለም እሱ በቃ እንደዚህ ነገር ምንም በቃ እንትን አይሉም ኬርለስ ነው እንደዚህ ነገሮች ላይ ኔጌቲቭ ነገሮች ላይ ኬርለስ ነው ደግሞ ያውቃል ወንዶች ራሱ በሱ ስር እንደተነሱ ስንት ሰዎች በሱ ስር እንዳደጉ ይሄ ህዝቡ የሚያውቀው ነገር ነው ግን ኢትስ ፋይን ኢትስ ኦኬ ፋን አለው በጣም ጥሩ ፋን አለው ጥሩ አድናቂ አለው እሱ በቂ ነው አስጨናቂ ፋን እኔ አሁን መልስ ማልመልሰው ለምን ታውቃላችሁ ፋን ገና ቪዲዮ ፖስት እንዳደረገ ግሩፕ ይኖራቸዋል ማለት ነው የሆነ ጠላት ግሩፕ ይኖራቸዋል ከዛ
ቪዲዮ ላይ እንደዚህ ጻፉ ይባላል። ሄደው ገባችሁ? እንደዚህ ጻፉ ሰለችህን ምናምን ብላችሁ ጻፉ ይባላል። ከዛ እሱን ኮሜንት ቢያንስ 10 ከሆኑ ፈርስት ቪዲዮ ላይ 10 ሰው ሰለችህን ምናምን ብሎ ሲጽፍ የኛ ሰው ደግሞ ታውቃላችሁ ኮሜንት ነው መጀመሪያና ሁሉም እንደዛ ይጽፋል ማለት ነው። መጀመሪያ እንደተጻፈው ይጽፋል። ገባችኋ? እና ላይክ አሁን ለምሳሌ የሆነ ቪዲዮ ተለቀቀ፣ ሁሉም መልቀቅ አልጀመረም። የሆነ ሰው አዶናይ ሰለቸ ምናምን ብሎ ቪዲዮ ለቀቀ፣ ሁሉም ቻሌንጅ አደረገው። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋ ኢትዮጵያ ውስጥ እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው ከተአምር ከውበት ምን አባታችሁ ጎደላችሁ? ኮንፊደንት ማድረግ የምችል የዚህ ህዝብ ኮንፊደንስ መጨመር የምችል እኔ ብቻ ሰለቸን ከምትሉ ካሁን በኋላ የሚመጣው አዶናይ ተማር። እንግዲህ ምንድነው አዶናይ አካውንት ጋር የተፈጠረው የሚለውን ነገር እስኪ የራሱ አካውንት ላይ ሰርች አድርገን እንደዚህ አድርገን ገብተን እንይ እስኪ። 5.8 ሚሊዮን ፎሎወር ገባን። ያው እንግዲህ 70 ሺህ ነው የሚለው በቅርብ የለቀቃቸው 70 ምናምን ሺህ 60 ሺህ ያው እንደምታዩት 100 ምናምን ሺህ አሉ። ወደታች ወረድ ስትሉ ሻል እያለ ይመጣል። ከቅርብ ጊዜ በኋላ እጅግ በጣም ቪው የቀነሰበት አልታይለት ያለበት ሰዓት ላይ ነው አሁን ያለው ማለት በጣም በሚያሳዝን ሁኔታ እንደምታዩት ነው። ገብተን እዚህ ጋር በፊት የተናገረውን የሆነ አሳዛኝ የሆነ ንግግሩን ነው እዚህ ጋር የፖስተው አመለሰት ጋር ሲያወራ የነበረውን የድሮውን ራንደምሊ አንዱን በጣም መጥፎ ኮሜንት የተደረጉበትን አንዱን ገብቼ ሳሳያችሁ ሌላ ስራ ፈልግ ይላል። ያው እንደምታዩት እጅ አልከን አዶናይ ፈጣሪ ጠብቅ። አንድ ብቻ ፖዚቲቭ ጥሩ የሆነ ኮሜንት እዚህ ጋር አለ። አዶናይ ለምን አትሆንም? ተመልከቱ። ማን ዘጋሽኝ ይላል። እዚህ ጋር ደግሞ ደበርከን። እጅግ ተስፋ የሚያስቆርጡ እጅግ የሚያስጠሉ በዛ ልክ እሱ እንዳልተከበረበት እንደነዚህ አይነት ኮሜንቶች ይበዛሉ። እንደምታዩት አስጠላብህ አይነት ነገር ረኮምቱ አዶናይ የሚመቸው የሚል እዚህ ጋር አለ። በቃ ተወኝ በማርያም ብዙ አትብዛ። ተመልከቱ። እንደነዚህ አይነት ኮሜንቶች ነው ያጠለቀለቁት ማለት ነው። ተመልከቱ። ለምን አትሆን? እንደነዚህ አይነት ኮሜንቶች ነው ያሉት ማለት ነው። እስኪ ወደ ሌላኛው ወደ ቀጠለው የዱባይ ትርምስ እንሂድ እስኪ አብረን እንቆይ። ህዝብ ፊት ወጥተሽ በልጅቷ በታሰረችው ልጅ አስጠቆርሽ ምናምን ብለሽ አልቅሰሽ ድራማ ሰራሽ። አልሀበሻ ብታገኝ አልሀበሻ ሬስቶራንት ስታገኝ ግን እኔ ላንቺ ደንግጫለሁ። ልንገርሽ እኔ ራሴ ደንግጫለሁ። ህዝብ ፊት ያንን ሁላ ድራማ ሰራሽ። ጓደኛዋን የካደች አስባልሽ ምን አለሽ? አልሀበሻ ስታገኝ ግን ተጣምጠመሽ እየሳምሽ ለኔ ብለሽ እንደሆነ አውቃለሁ እህቴ ነሽ እወድሻለሁ ብለሽ አቅፈሽ ስመሽ አልተቀየምኩሽም እኔ እወድሻለሁ ለኔ ብለሽ ነው። ኧረ ትወናውን ኬን ነው የምትችይበት። እኔ የምልሽ እኔ መሀል ድሬዳዋ እዛውም ገንደቆሬ ተወልጄ እኮ ያደግኩት አንቺ እርድና የተማርሽበት ትምህርት ቤት እኔ ዳይሬክተር ነበርኩኝ። አንቺ እርድና የተማርሽበት ትምህርት ቤት እኔ ዳይሬክተር ነበርኩኝ። አባላሽን እስኪ በቃሽ። አባላሽን አቧካሽን የዚህ ወደዚህ ጃጓር ጋር በቀን 24 ጊዜ የምትደውይው አንቺ ነሽ። እኔ ነኝ። ምን ፈልገሽ ነበር ጃጓር ጋር እንደዛ የምትደውይው? መብረቁ ጋር ማን የደወለው? አንቺ። ከዛ ሳሪ ዳጣን አስገባሻት ግሩፕ ላይ። መብረቁ ቁጭ ብለህ አዳምጥ። ቀጠልሽና ሙኒትን አስገባሻት። ከዛስ ሙኒት 100 ሺህ ብር እሰጥሃለሁ አለችው። የምታውቀው ነገር ካላፈ እንዳለችው ወዲያው ያን ስልክ ዘጋሽና አልሀበሻ ጋር ደወልሽ። ሙኒት 100 ሺህ ብር እሰጥሃለሁ ብለዋለች ብለሽ የትኛው መቃብር ነው የምትገቢው አንቺ? አንቺ የትኛው መቃብር የእስላም ነው የክርስቲያን ነው የምትገቢው አንቺ? ይሄን ያህል ነበር የምትጠይ? ይሄን ያህል ነበር እኔን የምትጠይ? ይሄን ያህል ነበር ለኔ ጉድጓድ ስቆፍሪልኝ ነበር? ይሄ ሁሉ ድራማ። እኔ በቢዝነስ አልገናኛችሁ። እኔ ቢዝነስ የለኝ። እኔ የምሰራው ነገር የለ። እኔ በንግድ አልገናኛችሁ፣ በድለላ ህይወት አልገናኛችሁ፣ በእቃ መሸጥ አልገናኛችሁ። ከሁላችሁም የተለየ እርቄ ነው የምኖረው። ፕሮግራም ነው የሚያገናኘን። ፕሮግራም ምንድን ነበር በዚህ ልክ? ትናንት ግን አንቺ አፈርሽ። እኔ አላሳፈራችሁም ያልኳችሁ እኔ አላሳፈርኳችሁም። ያፈርሽው፣ የተዋረድሽው፣ ያለቀሽው፣ በአፍንጫሽ የተደፋሽው እየያልሽው ግን አንቺ ነሽ። አንቺ እኔ ልንገርሽ በጣም እንዲህ ነገር እንኳን ማቃመም ስለማልችል ነጥብ እጥላለሁ አይደለ? ምን ነጥብ እንደጣልሽ ታውቂያለሽ? ያ የተመላለጠው ልጅ መቶ የነገርንሽ ምንድነው? የደበደቡትን ልጆች ነው የነገርንሽ። እኔም ፎዚም ትመጣለች እዚህ ቤት ትናገራለች። ገባሽ? እሷም ትመጣለች እዚህ ቤት። ምን አልሽ አሁን አንቺ? ሙኒት እንደዚህ ብላለች። ትንሽ አይሰቀጥጥሽም? በቃ እኮ አንቺ እኮ ህዝብ እኮ አውቆሻል መሽቆቅ መሆንሽን። ህዝቡ ስላወቀሽ በእኔ ማዳፈኛ በእኔ ማተርቦሻ እየፈረደባት ያደረ ልጅ ደሜ ኩላሊት የምትያት ነበረች። በእኔ ደግሞ አትደበቂም። ከዚህ በፊት ይኸውልሽ እኔ ኔቨር ጊቭ አፕን አምርሬ እጠላታለሁ አይደለ? አምርሬ እጠላታለሁ አይደለ? በእሷ የምትደበቂ ነው የሄድሽው።
አንቺ ስለ ወርቅ ታወሪያለሽ። የካዝና ቁልፍ ይታለ የካዝና ቁልፍ ስጭኝ፣ ጠብቁኝ። እሺ አንዴ። በነገራችን ላይ ልንገርሽ፣ እኔ እንዳንቺ አይደለሁም። አንቺ አጠገቢ ወንድሜ ነው ብለሽ 10 እና 15 አንበሳ ስታወርጅለት መንጃ ፍቃድ እየወጣለት ዱባይ ነው የሚኖረው ብለሽ ለእኔ ስትነግሪኝ እኔ እዛ ሰው ጠላት በሆን ኖሮ እኔ ክሱና የሆነ ነገር እል ነበር። አንቺ ከሃዲ እኮ ነሽ። አንቺ መንጃ ፍቃድ እየወጣለት እዚህ ነው ያለው፣ ከመኩ ጋር እየተዝናኑ ነበረ፣ አንድ ቦታ ነው ያመሹት ብለሽ ለእኔ ስትነግሪኝ ነበረ። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ፣ አንቺ ያወራሹ ለእኔ እኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ? ሂዊያ ላይ እንደዛ ሰክረሽ ቲክቶክ ላይ እያለቀሽ ሄዳ ሁሉንም ነገር አጣጥባሽ ለእሷ እሷን የካድሽ ቀን ነው የበቃሽኝ። መኩን ለጊፍት ነው የምፈልገው። አንበሳ የሄድሽ አትስጪ፣ በአንበሳ ትጫወቺ። ያወራሹን እኮ ለእኔ ያወራሹ አንቺ ነሽ፣ እኔ እኮ አይደለሁም። አንቺ እኔ ሲጀመር እኮ ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነኝ። ሰው ሞተ ቢባል ስልክ አታነሽም፣ ሰው ሞተ ቢባል ስልክ አታነሽም የሚባል ሰው እኮ ነኝ እኔ። ገባሽ? ሰው ሞተ ቢባል ስልክ አታነሽም የሚባል ነኝ። ትናንትና ሀቅ የወጣ የምን ሀቅ የምን ሀቅ የምን ሀቅ መልክ እንዳሰሪ አንቺ መብረቁ ጋር ደወል። አንቺ ራስሽ ይሄ ነው ደግሞ እኔ ረፍት ነሳኝ እኮ ጋይስ። ለዛ ነው ኢምፓክት የምደጋግመው። እሷው መብረቁ ጋር ደወል፣ እሷው ሳሪን ግሩፕ ላይ አስገቢ፣ እሷው ሙኒትን ግሩፕ ላይ አስገቢ፣ እሷው ወሬውን አውሪ። ከዛ ስልክ ዘግታ ደግሞ ወደኛ ሙኒት 100 ሺህ ብር ሰጥሃለሁ አለችው። የትኛው ጉድጓድ ነው የምትገቢ? አንቺው ጃጓር ጋር እጅ ሴትዮ ምን አድርግ ነው የምትለኝ? 40 ጊዜ ትደውልብኛለች እስኪል ድረስ አንቺው ጃጓር ጋር ደወይ። ያለ ረፍት ነፍስሽ ተጨንቃለች። የመጀመሪያ ቀን ጉቺ የለችበትም እንዲል አድርገሽ አመቻችሽ ስታይ አዝማሜን ግጥርነቴን ስለምታውቂው ነገ መታ ትደበላልቋለች ብለሽ ስላሰብሽ አካታት ትግባበት። መድኃኒዓለም ልብ ይስጥሽ። እኔ በቅተሽኛል። የነሱን አለቅ ይቅር ብለው እድል ከሰጡሽ፣ እኔ ግን ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ፣ እንትኔ ነሽ፣ አሸንጉሊቴ ነሽ፣ ቡቡዬ ነሽ። እንዴ ራሳሹ እንዴ ስለ ቤት ታደውልሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ። ሪካርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ የሸናሹ ወርቅ ነው የረገጥሽው ለምለም ነው ብዬ የካድኩት ሰው የለም። እኔ ገባሽ? የካድኩት ሰው የለም። እኔ ለምኜ ወይ ከዛም ከዛም ቀፍዬ የምኖር ሴት አይደለሁም።